እና አልጋ ቤት ነው እንደ ወስዳት የምትጠይቅ ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ደህና ቆይታችሁልኛል ወይ? ዛሬ እንግዲህ ከአጎቴ ጋር በአዲስ ቪዲዮ መተናል። ቦቼ ቤት ነው ያለነው። ዛሬ አጎቴን ከቦቼ ጋር አስተዋውቀዋለሁ። ሪል አጎቴ አይደለም ግን ቦነስ ምን ችግር አለ? ምንም መልካችን መቼም ያው በመልክ ነው ሰው እንመሳሰላለን። አይ ነው። ስለዚህ እንግዲህ ሲስኮ የማስታወቂያ የፊልም እንዲሁም ደግሞ ክሊፖችም የእነሱ ባለሙያ ነው ማለት ነው፣ አርቲስት ነው። ስለዚህ እሱ ብቃቱን ተጠቅሞ ዛሬ ቦቼ ላይ ሙድ እንይዝበታለን። በእርግጠኝነት ቦቼ ያውቀዋል ብዬ አልገምትም። ካወቀው ያው እንበላለን ማለት ነው። ስለዚህ ያውቀዋል ብዬ አልገምትም። እና አጎቴ ነው። ድንገት በዚህ በኩል ስናል ሰላም ልንልክ ሊመጣ ነው ብለዋለሁ። ከዛ ግን የማይሆን አክት ነው አጎቴ የሚያሳየው። ማለት አሁን ለምሳሌ የሆነ መደነስ ሊሆን ይችላል ምናምን። ይሄ ወጣ ከአጎት ማይጠበቅ አክት አለባበሱ አሳየ ታይታ እንግባ። አጎቴ ልተዋወቀ ቦቸራ ባል ዋይ ቦቸራ ቦቸራ ኦር ስፒክ እንግሊሽ ነው ኖ ትግርኛ አይከልም ትግርኛ ቦቸራ ኦኬ ኦኬ እሺ ኮራ በዚህ በኩል ስናልፍ እኮ ለምን አጎቴን አላስተዋወቃችሁም ብዬ ይዤው መጣሁ። ከየት ነው የመጣው? ከውጭ ነው የመጣው። እዚህ ኢትዮጵያ አልነበረም። ከውጭ ነው የመጣው። ቁጭ በል እንጂ ቢሆን ተመሳሰላችሁ ማለት ነው። አዎ አማርኛ ይችላል። ምንም አይችልም ማለት እንዴት ችግር አለ? በዚህ በኩል ስናልፍ ድንገት ለምን ቦቸራ የሚባል ጓደኛ አለኝ እና እዚህ አቅር ስለነበረ እና ብቻ ገር ምኖራበት ገርሻለሽ ነው እንዴ ኮት ያለ አሁን ድንገት መጥቶ እሺ ነው ተይፈልግ ነገር ካለ ነው ይዘዝላችሁ እንትን ነው ይበላል ዳንስ ነው እንጂ ይፈልግ ተብሎ ያ ነው እንደናደር ፈለክ ይደብረዋል። እሺ ወይ እናደርሳቸው እሺ አብረው ደርስ ታማኛለህ እንዴ? ኧረ አፕል ነው የሚበላዋችሁ እንዴ? እኮ አፕል ያወራኛ ተሸልፈ ቅርታ ምን ይላል? ምን አልኩም አይ አጎቴ ነው የምትፈልገው ነገር ካለ እንድናቀርብልን አፕል ካለሽ እንዴት ቋት እንደገና ይችላል Okay.
እንዴ ጥለውኝ ወዴት ነው የሄዱት? ኧረ አይደረግም እንዴ! ጭራሽ መኝታ ቤት! ኧረ አይደረግም እንዴ! አጎትዬው ቁጭ ብሎ ምን እያልክ ነው እንዴ? ሼም ምናምን የለም እንዴ? አይ ኧረ ነው እንደዛ አይደለም። የምትፈልጉት ነገር እንድናቀርብ እና አልጋ ቤት ነው እንዴ ወስዳት የምትጠይቃት? እኔ ፊት አትጠይቃትም እንዴ? ምን ነው አማርኛ አይችልም ሲባል እንደዚህ ነው እንዴ? ኧረ ማይ ነገራቸው ኧረ ሼም ያዝ። ለምን ጓደኛ አልነገረችኝም እኔ የክላስ ልጅ አለ ላስተዋውቅህ ነው ያለችኝ። አዎ ክላስ እንዴት መሰለህ? አይ ችግር የለውም። ያው የውጭ ስለሆነ ሌላ ነገር ነው የሚያስበው አይምሮ ለዛ ነው። አልጋ አለው እኮ ምን ሌላ ብዬ ያስባለሁ እንዴት አስባለሁ? አንቺ ስታስብ እኮ እንዴት እዚህ ታመጣለህ? ኧረ በጣም አይበጣም። እንደዚህ የምታረጉት ነገር ስረጃቸው በላንተ በጭራሽ አንተ ያምትላ ስለዚህ እኮ ነው አልጋ እንኳን አይደለም ብዙ ሰው አይደለም እኔ ራሱ እኮ ወደ መታጠቢያ ቤት እኮ ይዞሽ ሄደ መስሎኝ ለካ ለጥ ቤት ነው ይዞሽ ሄደ። ኧረ ሼም ነው። ኧረ አይደለም ነው እንደዛ ነው። አንተ ማሰብ ያለብህ ከሌላ ኦዲየንስ እንኳን ይጠረጥራል አይደለም አጎቴ ነው ያጎት እኮ ነው የሚሆነው አጎቴ ምናምን የእህቴ ልጅ እኮ ልጅ ምን ሆነ? ኧረ ምንም እንደኔ ነው አጎቷ ነው እኔን ካላከበረች እኔ ፊት ታዲያ አልጋ ቤት ይዛት ትገባለህ? ኖ ጉድ አይ አይደለም አጎቴ እንዲተረዳው ጀምሮ ኦዲየንስ እንኳን የሚያስበው ታውቃለህ አይደለም አጎቴ ያው በይሳት እና እንደምን ብትል አይ ሼር ትንሽ ከባድ ነው። እንዴት ታዲያ ምን ልበልሽ? እንዴ እሺ ቡና እናፈሽ አፕል ነው የሚጠራው አፕል የለም ቡና ለሱ ስለጠጣ ቡና ይቅርታውን የውጭ የቆየ ሰው ይቅርታን ቶሎ ነው የሚቀበለው። ወደ እንዳለ ከኢትዮጵያ ቡና እውነት እንደ ኢትዮጵያ ቡና ግን የለም። ባንታ አይደለም ኢትዮጵያ ቡና እኮ ኤክስፖርት ሆኖልን የሚመጣው ጭራሽ አንተ ነው የምትልፈው እንዴ? እና ከቱርክ ነው እንዴ የምናመጣው ቡና? አጎቴ እኮ ነው ሚዚክ سمع خامات تمش نسمع سمع خامات نزراب فيديو ችግርካ አይ ችግር አለበት ወይ ከኔ ጋር እኮ ነው የሚልክ ትግርኛ መዝራብ አይተካል እንደኻ ትግርኛ ለምን ማታወራ ችግር አለበት ወይ ስለሞልች ነው ማይ ሆነሽ ነው ትግርኛ ከዚህ ቀደም ተባለሰ እንዴ በጣም አይ ዛሬ ልጅ ከልጅ ማራጎት ሻሉ ቢያንስ በስነስርዓት ነው እንዴ ትግርኛ ትችላለህ ለካለት እንዴ ከደም አይ እኔ ትግርኛ ይችላል ብዬ እኮ ነው የመጣሁት አውሮሽ አዘርበኒ አረ አንዴ አልሽ ትዘረብኒ ካላት ካኮ እንታይ ኻ ቋንቋ ምዝራብኮ ዋልሓንቲ እኮ አይግድሽን እንታይ ካ ትዘረብኒ ኻ ስለማልችል ነው መስማት ይቻል ትንሽ ነው እንዳሰማዕኸኒ እኮ ኢኻ ንምንታይ ትዘረብ ንስ ቋንቋ ችግር የለውም ማለት ትሮፖ እንዳበሳጨኝ እኮ ያበሳጫል ጉዳይ አረ ማለት ነው ልምታጣይ ነው ባፋንኩሎ አጥሽ ፍጥራው ተስተኩ ቴስታ ዲ ካርሶ ተዘረብ ቴስታ ዲ ካርሶ ተዘረብ አረ ሃሳ ንምንታይ እስኪ መጽሐፍ ስለ ጥፋተኝ አንቺ ነሽ ጥፋተኛ አንተ ነው ዘምጣሽ ነው እግዚአብሔር ነው አንቺ ራስሽን ያስተቆሽ እኔ ምን ተስተቆል ነው ተቆል ተስተቆረኝ እኔ መስማት ነው የምችለው ትንሽ እንጂ ማውራት አልችልም እና ከሌ ሰማሁና ተወራ እንደ መለሰ
አጎቴ የሚለውን እየሰማክ ነው? ዋይ ለምን አመጣሽው? አላልኩም። ለምን አመጣሽው? ነዓረ አረ እንደዛ አላልኩም። እኔን ለምን አመጣሽው? እንደዛ አይደለም ያልኩት። እኔ እንዴ ማን ያደረገ ነገር አይደለም ነው ዛሬ ስታመጪ እንደዛ አይደለም ያልኩት። ኒት ማን ለጌታ ሆነሽ ነው? እንደዛ አይደለም ያልኩት። አይደለም በእግዚአብሔር ወይ አጎቴ ቆይ እንትን በሉና ነው እኔ ያልኩት ቀድመሽ ታመጫቸው ቢያንስ ማወቅ ነበር። ይቅርታ በእግሩ ላይ ጉልበቱ ላይ ወድቀህ Yes, ይቅርታ። እሺ ይቅርታ። እዚህ ይቅርታ። ጎንበስ በልና ይቅርታ። እሺ ይቅርታ። ጎንበስ በል ይቅርታ። እሺ ጥሩ ልጅ ነው። አጥፍቶ ቶሎ ይቅርታ ማለቱ በጣም ጥሩ ነው። ጽቡቅ ግን ተዛረብ በጃኻ ትግርኛ ትኽእል ኢኻ እንግሊሽ ትክእል ኢኻ ንምንታይ ትዛረብ? እሺ አይደለም ምን ይስላል حرر يا شو بتقولي لنا كونش من لازم الناس ابتدى على نفسي انا اقبل يزبل كله ነገር አይደለም ስኺን ታእኽት በኔ ትግርኛ ከድፍኪዮ መስማዕ አጉዲ እዚህ ላይ ቁጥስ ግቢ ዘመትራለ ካንተ ያለክ አቦይ ሁሉ ስነ ስርዓት የለውም እንዴ እኮ አባቴ የለውም እንዴ ምንቆጥተው ከዚህ በኋላ ታዲያ እዚህ ላይ እሱ ላይ ያትራልሽ እንዴ ሳይ አትራልሽ እሺ ሱፐር ማርኬት ሩቅ ነው ማለት ነው እናንተ ሱፐር ማርኬት የለኝም ማለት እና ምን ይሻላል ታዲያ ቶ ችግር ዋናው ይቅርታ ነው። እኔ ማወቁ ያቺ ጓደኛ መሆኑ የክላስ ልጅ ነው ስላልሽ ነው የሚመጣው። ግን ያስቸግረኛል አቦ እንዴት የሆነ በመጀመሪያ ደረጃ አብረን እንሁን ምናምን ብሎኝ ነበር ማለት አንድ ቤት ነው። ኧረ እግዚአብሔርን አላልኳትም እኔ እግዚአብሔርን አላልኳትም። አብረን እንሁን እኮ አይደለም ያልኩት እኮ ፍቅረኛ ይሁን ብሎ ያስቸግረኝ ነበር እንዴ አይደለም እሱን እኮ አይደለም ልክ አንተ መጀመሪያ ሲሪየስ ቶክ እና ፍቅረኛ ይሁን ብሎ እና አሁን የመጣው ለምንድን ነው? ውጭ ላይ ከተነጋገራችሁ ሰው ምናምን ስለሚኖር አገራገኝ ምናምን ስለሚኖር በደንብ አትናገረውም። ገባ ካኩቴ። ስለዚህ የሚያስቸግረኝ ልጅ እዚህ ቤቱ ይዤ መጥቼ ልክ ታስገባለች ስለፈለኩኝ ነው እንዴ በምት ምናምን አንተ በመነጋገር አለ አይደል? ምከረው እኛ ኮምቼ ነው እግዚአብሔር መነጋገር ምናምን እኔ እንደዚህ አላልኳት ነው። አይ ኤክስኪውዝ ሚ አክብረው ለካልሽ ኮናችሁ ምን ሆነሽ ነው? ለምን ነው ታስተቆኝ? አክብረው እንጂ ሲያወራ መሀል ቤት ጭራሽ አይደለም ዛሬ ነው ልጅ ነው ባሪሽ ፍቃድ ከምን አትሰማ? እሺ እሷ ሀሳቧን ተናገረች አይደል? አንተ ምንድን ነው ያልካት? ለምን አትነግረኝም አንተ? እኔ ምንም አላልኳትም። ለምን ታስቸግራታለህ? አላስቸግራትም። ምን እንዴ አንተ እየካድክ ነው እንዴ? መግቢያ መውጣት አሳጥተህ እኔ የእህቴ ልጅ አምናታለሁ። ከምንም በላይ ነው አምናት። ከሚስቴ በላይ አምናታለሁ። ውሸት አትወድ። ውሸት አንወድም እኛ በዘራችንም የለም። ውሸት ኃጢአት ነው። ለምን አትነግረኝም ታዲያ? እሷ እንደነገረችኝ ትቀረች። ምን እያልክ ነው የምታስቸግራት? ምን ብዬሽ ነው ያስቸግርኩሽ? እንዴ ልክ በሩ ከፍቼ ስወጣ በር ላይ ቁጭ ብሎ በዛ ላይ ደግሞ ተጓዳኝ ሱሶች አሉበት። ኧረ እኔ ምንም ሱስ የለብኝም። አሉበት እንደዚህ ከሆነ ለአንቺም ላይፍ ጥሩ አይደል? እኔ ፕሮሰስ ጀምሬልሻለሁ እያልኩ ጸባይ አድርግ እያልኩ ጭራሽ ከእንደዚህ አይነት ዋልጌ ሰው ጋር ነው የምትተዋወቅ? ማይ ወዴት? አሁንም ወደ አለው አይደለም። እና የት ነው የምታወራው? አጎቴ ማይ ምን ሆነሽ ነው? አንተ አጎቴ ነው አፍረው እንጂ የቱ ስለማከብረው እኮ ነው። ምንድን ነው የምታወራው? ራስና የት ነው ሄደህ ነው የምታወራው? እኔ ፊት ሆነህ እሷ እንደተናገረችኝ እኔ እኮ ውጪ ነው ሰው ነኝ። ምንም የሚደበቅ ነገር የለም። ይሄ አይደለም እኮ የማሂ ባህሪ። እኔ ሱስ የለብኝም። ሁለተኛ ነገር ደግሞ ምን ጠይቅሽ ነው ወይ ምን ሆነሽ ነው እንዴ? አብረሽኝ ምናምን ነገር ከኛ ነበር ብቸኝነት ይተጠቅ። አሁን አጎቴ ከውጭ ሲመጣ አላልኩሽም ብለሽ እንኳን የምታወሪበት መንገድ እንደዚህ ነው እንዴ? ለምን አላወራም? ለምን እውነቱን አትነግረኝም አንተ? ለምን ሌላ ነገር ውስጥ ከተኛለህ? እሺ እኔ እውነቱን ምንም አላልኳትም። እኔ እዣት ነው የምሄደው። እውነቴን ነው። ፕሮሰስ በብር ጨርሷል። ችግር የለብኝም። እኔ የብር ችግር በዘራችን እኔ ጓደኛዬ ነው ብላኝ ይዛኝ ስትመጣ እራሱ እንዴት ነው ስርዓት አለው ወይ ምናምን ብዬ ጠይቄያታለሁ። አሁን ነው የተናገረችው። ስለዚህ በንግግር እንፍታው። ና ተቀመጥ።
እኔ ምንም አልጠየቅኳትም። እኔ ምን ብዬሽ ነው የጠየቅኩሽ ማለት እና ብድር ነው የጠየካት? ኧረ አልጠየቅኳትም። እና የጠየካትን ንገረኛ። ምንም አልጠየቅኳትም። አንተ ተዋሽ። እሺ እሷን ጠይቃት። አሁን እራሱ መኝታ ቤት ስንሄድ ምንድን ነው ያልኩት? ምንድን ነው ያልኩሽ? ጓደኛዬ ሁኚ እያልካት እኮ ነው እያለች ነው። ማይሆን አጓጉል ነገሮች ይታያሉ። አሜሪካ እንኳን እንደዚህ ነውር ነገር እኮ አይደረግም። ማሽማ በደብዳቤ ሁሉ ተጀምሯል እኮ አሜሪካ። አንተ ቀድመህ ከመጠየቅ በደብዳቤ ሁሉ ሊደረግ ነው እኮ አሜሪካ። ማይዲን ማሸማቀቅ ነው የፈለግሽው? ምንድን ነው? ለምን ተናግረህ እውነቱን እኮ እሺም ካለ እኮ አጎቴ እኮ ሽማግሌ አይላክም። በቃ እዚሁ መጣልክ ሽማግሌ። እኔ ለማይስ ጀምስ ሌላ ነገር አውርተን ማለት ነው። በቃ ጓደኛ ማች ነው፣ ስራ እንሰራለን። በቃ ያለፈ ነገር የለም። ምንድን ነው ጓደኛ ማለት ነው? ነው ትርጉሙ ግን ገብቶሃል? ጓደኛ ማለት ምን ማለት? ፍሬንድ ማለት ነው። ፍሬንድ ገርል ፍሬንድ። እንዴ ሳቅ ቀልድ ነው እንዴ? አጎቴ እየቀለደብክ እኮ ነው። ባይዘው እያሾፍክብኝ ነው። ሹፈት ነው እሱ የያዘው መሰለኝ። አንተ ሰው ትልቅ ሰው ሲያወራ ቆሞ ትልቅ ሰው ሲያወራ ቁጭ በል እንኳን ብለሃል። ብልግን ነው እዚህ ላይ ቁጭ ብሎ ብልግን ነው። አባት የለውም አቦዬ የብሉ እንዲሁ አዴው የብለ እንዲያ ኢለትኪ ግን ስለይ አዛርምስ አለ አለኝ በስነ ስርዓት ያለብት ነው ሲጀምር ለዚህ አይቆይ እና በስርዓት ካደግ በስርዓት ጠይቃ ነገር ያለችን ጠይቃትን ጠይቅ። እሷ እኮ ተናገረች። አያሳልፈኝም ኮርድ እዛ ጋር ሞጫው ላይ እየጠበቀ ጓደኛው እያለ ያስቸግሬ ነው እየጎነተለኝ ነው አልኩኝ። እና ለኔ ደግሞ ካልሆነ ለማን ትልገር? ለኔ ራቁቷ ካልሆነ ለማን ትልገር? እሺ አሁን አጎታችን ምንድነው የምትመክረኝ? እሺ አጎ ተናገራ። ጭራሽ አንተ ደግሞ አጎት ነው ገና ያልተቆነጠጥክ ልጅ። ማይ በጣም እያናድሽ ነው እግዚአብሔር። ይሄ መናደድ አይደል? አሁን ተናዶብኝ አጎቴ በኋላ አንተ ስትሄድ ምን እንደሚፈጠር ማለት እሺ እሄዳለሁ። 3 ሳምንት አይፈጅብኝም። ፕሮሰሱን ትጨርስልኛለህ? ጨርሷለሁ። በቃ ስጀምር 3 ሳምንት ነው ብሬክ እንደሆነ ጸባይህን አሳምር። 3 ሳምንት ከቤት ሳልወጣም ቢሆን እኔ አንተን እሸሸዋለሁ እንጂ በጣም እየተቸገርኩ ነው። ግልጽ መነጋገር እኮ ደግሞ ይሄ እኮ የተማረነት ነው እንጂ ሌላ ነገር እኮ አይደል። የምትላትን ነገር አቆሎ ያመን ይሆን ወደ አይ ጥርስ የት አለ? ይቅርብካ እነሱ ጋር ለነገሩ ጥሩ ነገር ላይ ይችላል። ቸኮሌት ምናምን ስለምንበላ እዛ ምን የበላው ሳላቅ ምንድን ነው የተመሳጨ ነው? ዋይ አስገረመሽኝ። ለምን እንዴት እኔ እንደዚህ አይነት ባል ሲጀምር ከልሽ ተጠብቅ እኔን የሚያህል ሰው አንተ ቤት መምጣቱ አፕሪሼት አታረጋት? አሬ በጣም ነው ደስ ያለኝ። እኔ ቤት እንግዳ ሲመጣ ሲጀምር ደስ ይለኛል፣ ግን አንተ ፊት እኔም በዚህ ልክ አቅላ ማውራት አልነበረም። አረ እኔ አላቀለልኩም። ብለን እኮ አይደለም ግልጽ ነው። እኛ ጋር እኮ የምናወራው ፋሚሊ ብታያል ግልጽ ነው የምናወራው። እንዲህ ብሎኝ እንደዚህ ብሎኝ እኛ ጋር ደስ የሚል ነገር ነው። ይሄ መደባበቅ ምናምን ነገር አውጣው ካይምሮ። አሁን አንተ ግልጽ አድርገህ ንገረኝ። በግልጽ እንደ ጓደኛ አማክረው ነው። ሌላ ጓደኛ አለ የለኝም። ስለዚህ እኮ ነው ቅድም ያልኩህ ጓደኛዬ ነች ያልከኝ ገርል ፍሬንድ ነች ወይ ብያለሁ። ታዲያ አረ እኔ ይሻላልኩትም እንጂ እሱማ አስበው ነበር። ምን አስቤ ነበር? እንደዛ ነው ጉድ ስም እንደውም አጎቴ ያው በዚሁ አጋጣሚ አንተ ፊት ልነግራት እፈልጋለሁ። በጣም ነው የማፈቅራት። እንደዚህ ነው እንደሚጠየቅ የሆነ በቃ መላ እንድትለኝ እፈልጋለሁ። እንደዚህ ነው እንደሚጠየቅ ነው። አይ አንተ ከውጭ ሀገር የመጣ ሰው አይደል? አንተ ነፃ ነው ሁሉም ነገር ሰው ደባብቄ ማውራት የለብኝም። እና እኮ ኢትዮጵያ ውስጥ እኮ የኖርኩ ሰው ነኝ እኮ ነኝ። ኖሬ እኮ ነው ከዚህ ሄድኩት። ሼም የሚባል ነገር አለ አጎቴ። በቃ እኔ በግልጽ ለነገር ስለፈለኩ ነው። በቃ በጣም ደብቄው ታፈነ ይሄ ጉዳይ። ከዚህ በላይ መቆየት ያለበት አይመስለኝም። እስካሁንም ዝም ስላልኳት መሰለኝ እንትን ያለችውና ስሜቴ ነው አንተ ፊት ነው የምነግርህ። አፍቅሬያታለሁ። እሷም ለእኔ ስሜት እንዳላት ነግራኛለች ከዚህ በፊት። ኦ ማይ ጋድ ካፏ አልወጣም፣ ግን ስሜቷን ነው ያየኸው። ካፏ አልወጣም። ጓደኞቻችንም ያውቃሉ። ደውዬ ላሰማ እችላለሁ። አንተ ካፌ ወጣ የፍቅር ጥያቄ ከአንዴም ሁለት ሶስቴ ያቀረበችልኝ እሷ ነበረች። እና እምቢ ብለህ ነው አንተ? ፍቅር አለ ግን እሷ እንደዚህ ለቤተሰቦች ገባ። አሁን አጎቴ አንተ ማውራት ለምን ትደብቂዋለሽ? ሁለቱን ማወቅ የለበትም። ዝም በል አንተ። እኔ እንደዛ መቼ ነው ሶስቴ አፈቅርሃለሁ ብያለሁ ሶስት ጊዜ። ይኸው አጎቴ እኔ ለአንተ ነው የምነግረው። አንተ ካልጀመርሽ የሚቀርባት ሰው የለም። ማፈር ጀመርሽ ማለት ጠይቀሽ ማለት እንዴ? ሴት ልጅ እኮ ነኝ አጎቴ። እኔ እኮ ስነ ስርዓት ያለኝ ሴት ልጅ ስለሆነች ነው። ግልጽነት እኮ ነው ያሳደገሽ እኮ። የምትፈልጊውን ነገር በግልጽ መጠየቅ እኮ ያስተማረሽ። ወደድኩትም ሲጀምርም አልተመቸኝም። እንዴ ለምንድን ነው ከአንዴ ሁለት ሶስት ምን ብዬ ኦኬ ነው? ለጊዜያዊነት ነበር የፈለግሽ? አጎቴ አየህ? ወይኔ አጎቴ ነኝ። ስልኩን ቁጥር ነው የጠየቅሽው? ኧረ እኔ ፍቅር ጥያቄ ጠየቅኩት። እንደውም ስለ አንተ ሁላ ነግራኛለች። አጎቴ ፕሮሰስ ጀምሮልኛል እና እሱ እስኪያልቅልኝ ድረስ ብቸኝነት አሁን አንድ ሳምንት ነው በቃ ይዣት ቀጣፊ ሰው ነች። እስከዛ ጊዜ ድረስ አብሬ ጊዜ ላሳለፍ አንተን እኮ ነው
አጎቴ እስኪመጣ ነበር። ሁለት ሶስት ጠይቃኝ ያን ፍቅር ጥያቄዋን ስላልተቀበልኳት ፋሚሊ ያደረገኝ እኮ አጎቴ ማለት ጀመረ እኮ ይልሽ እኮ የቅርቤ ሰው ነው። ይሄ በጣም አጭበርባሪ ሰው ማለት ነው። ቆዳውን አለሳልሶ እንደባ ቤት ሊገባ ነው። አጭበርባሪ ነው። እሺ ይሄ ተኩላ በግ ይላል። አዎ ተኩላ ነው። የበግ ለምድ የበግ ለምድ እንዳላወራባት የበግ ለምድ ኖ እሺ ለምን ተሸማቀቁት ምትለው አንተ ውሸታ። እኔ ሶስት ፍቅር ጠይቄ ቀርቤልሃለሁ። እኔ እኮ ሶስት ያልኩት ነው። ሩብ ራሱ አላቀርብልህም። እሺ አንተ እሺ አጎቴ ምን አልከኝ? እሺ ውሸቴን ነው ብለህ ንገረው። አይ እኔ እየዋሸሁ አይደለም። እየዋሸህ አይደለም። አሁን እኔ ሶስት ፍቅር ጠይቄ ቀርቤልሃለሁ። አቅርበሽ ይሄን እመነልኝ። መጀመሪያ የትኛው ነገር የመጀመሪያ ጥያቄውን የት አካባቢ ጠየቀች? የት አካባቢ ነገር ቤት ውስጥ ቪዲዮ እየሰራ ሶስቱንም እዚህ ቤት ውስጥ እኔ አላምንም። እኛ ቤት ውስጥ ግልጽነት ስለወደድን ስለምንወድ እሷ እንደዚህ ተዋሸኛለች ብዬ እኔ ከዋሸችኝ ዛሬ ነው ፕሬን ቁርጭ የሚሄድ እንዴ አራጎቴ እንደሱ አታደርጉ። ምን አስፈልግ ከውጭ ሀገር ድረስ እዚህ ድረስ ኢቭን እኔ ቤት የመጣው ያንቺን ጓደኞች ለማየት ቼክ ለማድረግ ነው አይደል? አጎቴ ዋሽት ተገቢ ነው። ያ ምኑን በጣም ያሳዝናል። አጎቴ እኔ እናንተ ወተን ይልቅ ከተማው ባሳየት ነው። እቺ ልጅ የምትወራኝ ያስፈራለች። አሬ ይቅር ተጠፋላለ ማንዴ ቆያው ያስረዳክኝ መኪናዬን አንተ ትይዝልኛለህ። እኔ ከመኪና ልጅ ነው የምትወጣው። አጎቴ የሚታመን ሰው አይደለም። አንደኛ ወዴት መኪናውን ይዞ ሄድ እንደሚችል አይታወቅም። ሁለተኛ ደግሞ ሶስት አይደለም አንድ ጊዜ ቆይ አይደለም አታሰራ። እንደዚህ አይነት ባህሪ ያለ ቤታችሁ ውስጥ ግልጽ ከሆነ ሪላክስ አድርጋችሁ ነው የምታወሩት። አፍን ለመያዝ ነው ማለት ነው። አይ እሻፉን አልይዘው። ይሄ ልጅ ነገሩን ሳይው እንደ እባብ ነገር ነው ሊያሰምጠኝ ይፈልጋል እንዴ? አንተ ምን አይነቀና ያተ ልጅ እኮ ልጅ ያትለኛለህ ጭራሽ ባንተ ብሶ አልተቀየረችም። ባንተ ብሶ ጭራሽ እኔን እኮ ነፃ ሆኜ ስለኖርኩ ስላሳደግኳቸው ነው እኮ እሷ ነፃ ሆና የምትነግረኝ እንጂ እናቷን ብትነግራት ኖሮ በርበሬ ነው የምታጥራት። ምን አይነት በርበሬ የጭቃ ውስጥ ሾህ ተለሳልሰክ ልትገባ አጎቴ ጭራሽ ለእህቴ ልትደውልላት የአጎቴ መኪና ልትይዝ ሶስት ማህደር የፍቅር ጥያቄ ቅርባልክ አንተ ንብረታችን እንዳይዘርፍ አጎቴ የፎኔን ሰብስብ አንተ ያሰማ እስካሁን ቁጭ ብዬ እኮ እንደ ትልቅ ሰው ላወራ እኔን የሚያህል ሰውዬ ሽበት ተሸክሜ የምትዋሺ እንዲመስልሃል? አንተ ቀጣፊ ሁለተኛ ማህደር አለሽ ብለህ ማህደር ቢለውን ከስልኬ ላይ ደልተው። እሺ አጎቴ እንሂድኛ ደግሞ የጉድ ኤርፎን ደግሞ በጣም ያሳዝናል። አዎ ጉድ ምን አይነት ሰው ነው? ቺቺ ማይካ ዚቤ እንዴ በዚህ አይነት ፈሪና እንዴ አጎቴ ፍራንክ ነው። አጎቴ ደግሞ ያራዳ ልጅ ፍራንክ ማድረግ ማለት ይሄ ወቼ ይሄን ያህል ሰው ነው እንደዚህ ደነግጣል ብዬ አላስብኩም። እኔን ያስደነግጠኛል ብዬ ፈርቼ ጭራሽ ደንግጦ ሳይው እንዴት ልቆጣጠረው ሳቂ። እንዴት አያችሁት? ቦቼ ምጥል ያራዳ ልጅ በትግርኛ ያለ በእንግሊዝኛ ያለ አንበጫበጭ ይገርማል። ግን በዛ አጋጣሚ ግን ተዋውቁ በሚገርምሽ ፓውሎ ኤስኮባር ይባላል። ሲስኮ ከጨርቆስ የስ አራዶቹ ወለድ አንደኛ አራዳ ውሎ ራሱ ጨዋታ ራሱ እዛ ቶሎ ነው የሚመሸው። ትናደዳለህ። እግዚአብሔር ሰላሙ ከወጣ መስሎኝ እኔም ደስ አይደለም። ግን ከዚህ በኋላ ግን በሙያው በቃ አብረን ነው የምንሰራው። እሺ ቃል እገባለሁ። የሚገርም አምፕሮሚስ እና ደግሞ ይመሳሰላል። የጠላ ቂጣ ሁሉ በላል አይደለም። ቆል አፕል ራሱ በፎቶ ነው የማውቀው ብራዘር
እውነቴን ነው። ብቻ የዛሬው ቪዲዮ ምን ይመስላል? በሌላ ጊዜ እስከምንገናኝ ደህና ሰንብቱ።